ብትሰዳደቡም አብይና ጌታቸው ረዳ ከተሰዳደቡት በላይ አትሰዳደቡ። እኔ ምንም አልጨምርም አልቀንስም። ላስታውሳችሁ ምን እንደተባባሉ ላስታውሳችሁ። ለማስታወስ እኔ አልጨምርም አልቀንስም። ጠቅላይ ሚኒስትሩ እንዲህ አሉ ፓርላማ ላይ። የተከበረው ምክር ቤት እንደሚያውቀው የኢትዮጵያ ሕዝብ እንደሚያውቀው ይሄ ኃይል ሌባ ነው። ከሌባ ጋር የመደራደርም የመነጋገርም ሐሳቡ የለን። በነገራችን ላይ የተከበረው ምክር ቤት እንደሚያውቀው ይሄ ኃይል ለ27 ዓመት ዘርፏል፣ ቀጥፏል፣ ዋሽቷል። አልበቃው ሀገር ሊያፈርስ ተነስቷል። ይሄን አንታገስም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ እሺ ብንልስ የኢትዮጵያ ሕዝብ እሺ ይላል ወይ? አይልም። መሮታል አይልም። በቅቶታል አይልም። የተከበረው ምክር ቤትም የኢትዮጵያ ሕዝብም አሸባሪ ብሎ ፈርጆታል። እኛ ሕዝብን ከአሸባሪ ጋር የምንቀበጥበት ሞራሉ የለንም። እኛ ሞራል ያለን ሰዎች አንቀመጥም። መደምሰስ ነው። እሱን እንቀጥላለን። አቶ ጌታቸው ረዳ ምን አሉ? አቶ ጌታቸው ረዳ ታጋይ ጌታቸው ረዳ ስለ ፋሽስቱ አብይ አህመድ ምን ይላሉ? እንደምታውቂው አብይ አህመድ ድንክ ነው። የፖለቲካ ድንክ ነው። የሁሉም ነገር ድንክ ነው። በነገራችን ላይ አብይ አህመድ ሀገር የሚመራበት 3 መሰረታዊ ስልቶች አሉ። የመጀመሪያው ማደናገር ነው። አደናጋሪ ነው። ከትምህርት ማስረጃው ጀምሮ እንደው ሰከን ብለሽ ጊዜ ወስደሽ የት ነው የተማርከው? ማን ያስተማረው ሲጠይቁ አይጥ እንደዋጠሽ ድመት ቁልጭ ከማለት ሌላ መልስ የለም። በቅርበት ስለማውቀው ነው የምነግርሽ፣ ሌላ ነገር የለውም። አብይ አህመድ በጣም ያደናግራል። ሰው የምታስታውሽ ከሆነ በሰሜን ወሎ ጦርነት ጊዜ ከህወሓት ልዋጋ ነው ብሎ ቤተ መንግስት ለቆ ወጣ። የኢትዮጵያ ሕዝብ እንደምታውቂው ማለቅለቅ ይችልበታል። አለቀለቀ ማለት ችግር የለበትም። እውነት መስሎት ፋክቱ ግን ምንድን ነው? በዛን ሰዓት አብይ አህመድ ወላሂ ድረስ የመጣው ፋክቱ እኛን ለመዋጋት ሳይሆን አማራ ምን ያህል እንደወደመ ለማረጋገጥ ነው። ፋክቱ ምን ነው? እንዲህ ፈተፈለጋቸው ተቋማት በትክክል በፈሳቸው ለማረጋገጥ ነው። ሌላ ስለማውቀው ነው ነገር በነገራችን ላይ ሰሞኑን አንድ ዶክመንተሪ ያየው ነበረ። ሰማዩ የኛ ነው ምናምን የሚል ዶክመንተሪ። ሰማዩ የፈጣሪ ነው። የአብይ አህመድ መንግስት አንዱ መገለጫ የኛ ነው ማለት ስለሆነ ብዙ እሱ ውስጥ አልገባም። ግን ፈጣሪ ከፈቀደለት ጨረቃው ፋንታቱም የሱ ጉዳይ አይደለም። የትግራይ ህዝብ አይንካ የኔ ጉዳይ። ሶስተኛው ነገር የካሽ የአብይ አህመድ መገለጫ ከኔ በላይ አዋቂ የለም። እሱ የመጨረሻ ይጓም ነው ነገራችን ስለማቆም ሰው እኔ ብቻ ሌላ ሰው አይሰማም፣ ምክር አይሰማም። ከኛም ጋር አላግባባን ያለው ጉዳይ እሱ ነው የሚጀምረው። ለምሳሌ ዋን ስቶሪ አብይ አህመድ ያልሰበሰበው ባለሙያ ያለ ኢትዮጵያ ውስጥ አብይ አህመድ ያልሰበሰበው ሰው አለ? አብይ አህመድ ያልሰበሰበው ቆሻሻ ብቻ ምን ነገር ያው እሱንም የ2016 እቅድ አድርጎት ይሆናል መጥረግ ምናምን ስለሚወድ ምን ልፈልጌ ነው ሰብስቦ ይሄ ሰውዬ እኔ አቅም አንሶኛል እሺ ነው ምከሩኝ ሐሳብ ስጥ ቢል ጥሩ ነበር አይልም። እንደታይናል ሊመክር ነው የጠራቸው። አንቺ ኢትዮጵያ ውስጥ አሉ የሚባሉ ስፔሻሊስት ዶክተሮችን ሰብስቦ ስለ ቀዶ ጥገና ያስተምራቸዋል። አይ ችግር የለም። ኢትዮጵያ ውስጥ አሉ የሚባሉ የቲም ባለሙያዎች እነ ነቃቸው ሹመቴ
እነ ቅድስት ሄልማን እነ ሄኖክ አየለን እነ ፍጹም አስፋውን ሰብስቦ ዳይሬክቲንግ ያስተምራቸዋል። ችግር የለበትም ሁሉ ስለሚያውቅ የመጨረሻ እኔ በላይ ነው የማሰብ አካሄድ አለበት። የታወቀ ነገር ነው። ሶስተኛው አብይ የመጨረሻ አስመሳይ ነው። ቱ ቢ ኦነስት ግሩም ኤርሚያስ እንደሱ አይተውም። ስለማቆን አንድ ፊልም አይቻለሁ። በጉም ተደብቄ አይተውም። አንገቴን እሰጣለሁ እንጂ ኢትዮጵያ አይፈርስም ይላል። እርግጠኛ የምነግርሽ እኔ አብይ ለኢትዮጵያ አንገቱን አይደለም የአንገቱን ሀብል አይሰጥም። እኔ በቃ ስለማቆም ታጋይ ጌታቸው ረዳ እየሰጡኝ ያሉት ሀሳብ እጅግ በጣም የሚያስደንቅና በጣም ታማኝ መረጃ ነው። በጣም አመሰግናለሁ። ለዚህ እንደው ከዚህ ጋር ተያይዘው ምክትል ጠቅላይ ሚኒስትሩስ ይህንን ነገር እንደው እሳቸው ሲያጠፉ መስመር ሲስቱ ተው የማለት ነገር የለም ወይ? ማለት የለባቸውም ወይ? በነገራችን ላይ ደመቀ መኮንን አብይ አህመድ ጉንፋን ሲይዘው ይማርህ ከማለትና ሲያስነጥስ ጤና አዳም ቆርጦ መስጠቱ ሌላ ስራ የለውም። በቀለ ስለማቀለ ነው ምንም ትሬለው ሶ የሶስት ዓመት ጻል የሚጠይቀው ነገርሻል ብዙ እንትን ምን ጉዳይ አለ እዚህ አልገባም። እንደው ታጋይ ጌታቸው ረዳ የመጨረሻ ጥያቄ ይሁንና በአንድ ወቅት አንድ ጀነራል ህወሓትን ሲኦል ድረስ ወርደን እናጠፋቸዋለን ብለው ነበር። እንዲሁም ራሳቸው ጠቅላይ ሚኒስትሩም እንደ ዱቄት እንበትናቸዋለን ብለው ነበር። እዚህ ላይ ምን ሀሳብ አለዎት? አንድ የግሪኮች አባባል አለ። ምላስ ካለ ምንም ይወራል፣ እግር ካለ ምንም የትም ይኬዳል ማለት ይባል አባባል አለ። እኛ ምላስ አንከለክልም፣ እናደርጋቸው አንችልም። ግን ማጥፋት ከፈለገ ባለቤቱ ያያዘችውን ከሰል ያጥፋ። ሌላ እሶ ማሪም ካሊሽ ምናልባት እንደሱ ቤት ኑሮ ካልተወደደ የዝናሽ እንዲቀጥ አውጥቶ ይበትን። ሌላ ወላ ትልቁ ፋይዳ ይፈልግም። ፖይንቱ ፕራክቲስ ላይ የምናየው ነገር ነው የሚሆነው። ሌላ ነገር አለ ተባብለው ነበር።